አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ልኝ ያለው አልሐምዱሊላህ ሰላም ብያለሁ ብላችሁ። ዛሬ አየሩ በጣም ደስ ነው የሚለው፣ ዝናብ የጥነው መሰለኝ። እስኪ ላሳያችሁ ውጭን። አያችሁት? ይሄ ጀበል ኡሁድ ነው ማለት ነው። ፀሐይ የለም፣ የሆነ አየሩ ደስ ዝም ያለ ደስ ይላል። አሁን በእግር ለመንቀሳቀስ ማለት ነው። ዳበራ ሲሆን ደግሞ ብርድ የለም፣ የሆነ እፍን አድርጎ ነው የሚይዘው። እና ረመዳንም አላህ በሰላም ያድርሰን ማለት ነው። ከወሩ እንግዲህ ተቀነሰለት ማለት ነው። የዛሬ ቤተሰቦቼ ጋር ጾማለሁ ያላችሁ እንግዲህ እንዴት ነው? ተሳካላችሁ ወይ? ምን ላይ ናችሁ ማለት ነው? እና አላህ በሰላም በጤና ጾመን የምንጨርስ ያድርገን። በመዳን ቤት ያላችሁን ብርታቱን አላህ ይስጣችሁ። አብሽሩልኝ። ስራ ያጣችሁም አላህ ሪዝቃችሁን ይክፈትላችሁ። አላህ ስራውን የሚያምጣው። እህት ወንድሞቻችን በየቤቱ አሁን ላይ የተሰቃዩ ነው። ወንድሞቻችንም በበረሃ እህቶቻችንም በየቤቱ ድብርት ላይ ናቸው። ያረብ ኢንሻአላህ ስራውን አላህ ያምጣላቸው። ስራ ያላችሁ እህቶች ደግሞ ፈልጉላቸው። ወላሂ አሁን በየቤቱ በጣም ስራ 3 ወር በላይ ፊት እንደ 15 ቀን 8 ቀን በጣም ስራ ተፈታ ሲባል፣ አሁን ግን ረመዳን እየቀረበ እንኳ ስራ የለም። እኔ ጣላው ይሁን እኔ ሰራተኞቹ በስታኝ ይሁን አላህ አለም። ወላሂ ለአዚም እንዴት እንደሆነ ብቻ አስቸጋሪ ነው። ሰዑዲ እንዴት ነው አይደለም፣ አብቅቶበታል። ወላሂ እኔ አሁን ላይ በኢቃማ የሚመጡ እህቶች ወንድሞች እኔ እንጃ ከባድ ነው። ሀገራችንም ሳይህ አያኖርም፣ ያኔ የሰላም ሁኔታ ማለት ነው። ግን ከዚህ ሀገር መጥተው ደግሞ ስንት 9 ወር ምናምን ሀዛባ ያኔ 6 ወር የሆናቸዋሉ ወንድሞቻችን ስራ ያልገቡ ማለት ነው። በኢቃማ መጥተው ከባድ ነው ደግሞ እህቶቻቸው ያዛረም ሆነ ሰርተው ለእጃቸው የሻሂ ምናምን ብለው ሲሰጧቸው እየተሰቀቁ ነው ያሉትና አላህ ርዝቃቸውን ይክፈትላቸው። አሁን ላይ ግን እኔ በኢቃማ 20 ሺህ ሪያል 20 ምናምን ሺህ ሪያል ከስረው ከሚመጡ እንደው ከዛው በቻሉት አቅም ቢሰሩ ሀገሩንም አላህ ሰላም ያድርገው። ከዛው ቢሰሩ ነው የሚሻለው። እዚህ መጥተው በጣም ድብርት ላይ ነው ያሉትና አላህ ኸይር ያድርገው። እና ይሄን ይመስላል። ዳመናው ደስ ስላለኝ ነው በነገራችን ላይ ካሜራውን ያዞርኩት። አንዳንዴ ሙዲሮቹ ሲያናዱ ጣፍቻቸው እዚህ መጥቼ ነው በመስኮቱ የምቆመውና ትንሽ ድብርቱን ለቀቅ ያደርግልኛል ማለት ነው። እና አብሽሩልኝ። አሰላሙ አለይኩም